ከሰሞኑ በተለያዩ ማህበራዊ ሚዲያዎች ላይ የምትመለከቱትን የአብዱኪያርን ፎቶ በመለጠፍ እንግዲህ የተለያዩ አስተያየቶች ሲሰጡ ተመልክተናል። እኔም የተለያዩ መረጃዎችን ለማሰባሰብ ሞክሬያለሁ። በዚህም እንግዲህ ይሄ የምትመለከቱት የአብዱኪያር ፎቶ የተወሰደው ራሱ ከለቀቀው ቪዲዮ ላይ ሲሆን ቪዲዮም እንግዲህ ነገ ምሽት የሆነ ክለብ ላይ ስለሚያቀርበው ኮንሰርት የተለቀቀ ማስታወቂያ ነበር። ሁላችንም በዚህ ምስል ላይ እንዳስተዋለው እንግዲህ እንደምትመለከቱት አብዱኪያር እጅግ ከስቶ ተመልክተናል ማለት ነው። ነገር ግን የሚሰጡ ኮሜንቶች ልክ ስላልሆኑ ይህንን ቪዲዮ ለመስራት ተገድጃለሁ ማለት ነው። ስለዚህ የዛ አይነት ኮሜንቶች ምን ያህል ተጽዕኖ እንደሚፈጥሩ ከዚህ በፊትም እንግዲህ ነጻነት ወርቅነህ ከመሞቱ በፊት የተናገረ ሲሆን ሌሎች ታዋቂ ሰዎችም በተደጋጋሚ ጊዜ ስለዚህ ጉዳይ ተጠይቀው የሰጡት ምላሽ ተመሳሳይ ነው። የሰው ልጅ እንግዲህ ሰውነቱ በብዙ ምክንያት ሊጨምርም ሊቀንስም ይችላል ማለት ነው። መክሳትም መወፈርም ያለ ነገር ሆኖ እንግዲህ ከጤና መዛባት ከራስ አለመጠበቅ በብዙ ምክንያቶች የሚከሰቱ ነገር ስለሆነ ሁላችንም የምንጽፈውን ኮሜንት ብናስተካክል መልካም ነው። እስካሁን ድረስ በኦፊሻሊ ወይም ደግሞ በአብዱኪያር አካውንት ምንም የተለቀቀ ወይም ደግሞ ስለመክሳቱ ያለው ነገር የለም። ከዚህ በፊትም ሰይፉ ጋር ተጠይቆ እንግዲህ ራሴ አውቄ ፈልጌው የአመጋገብ ስታይሉን እንዳስተካከለ ተናግሮ ነበር ማለት ነው። ስለዚህ ሁላችንም ከራሱ ድምጽ እስከምንሰማ ድረስ ኮሜንቶችን ኔጌቲቭ የሆኑ አስተያየቶችን ከመስጠት ብንቆጠብላለሁ። ሁላችሁም ሼር፣ ኮፒ ሊንክ ያደርጋችሁ ለሁሎቹም ተደራሽ እንዲሆን አድርጉ። ለበለጠ መረጃ የመደመር ምልክቷን በመንካት ቤተሰቡ ነው። ሰላም አዲስ አበባ እንዴት ናችሁ? ሰላም ነው። ኦገስት 1 ቅዳሜ ማታ ሚውዚክ ሪቮሉሽን ዝግጅት መንሱር ጀማል ዛሬ ከእስር ቤት መፈታቱ ተሰምቷል። በሰላም ከቤተሰቦቹ ጋር መቀላቀሉም ታውቋል። ታዋቂው ቲክቶከር እንግዲህ መንሱር ጀማል ዛሬ መፈታቱ ነው የተሰማው። በፊንቴክ ጉዳይ ተጠርጥሮ በእስር ላይ የነበረው መንሱር ጀማል የተወሰነባቸውን የ800 ሺህ ብር የዋስትና ገንዘብ ባለፈው አርብ ዕለት እንግዲህ በማስገባታቸው አሁን ሙሉ በሙሉ ከእስር እንግዲህ መለቀቃቸው ተሰምቷል። መንሱር እንግዲህ ዛሬ ከእስር ተለቋል። ምን ተሰማችሁ? ሀሳባችሁን ኮሜንት ላይ አስቀምጡ። ጉርሻ ፔጅ በደረሰው በተረጋገጠ መረጃ መሰረት መንሱር ጀማል የዋስትና ሂደታቸውን ሙሉ በሙሉ አጠናቀው በአሁኑ ሰዓት እንግዲህ ከቤተሰቦቻቸው ጋር መቀላቀላቸው እንግዲህ ይፋ አድርጓል። ይህንንም ማረጋገጡን እንግዲህ ጉርሻ ፔጅ አሳውቋል። በጣም አመሰግናለሁ። ዛሬ ይኸው አልሐምዱሊላህ አላህ ለመከታት አውቅቶናል። ለዚህ ቤተሰቦቼ፣ ወንድሞቼ፣ እህቶቼ፣ አክስቶቼ በተገኙበት አሁን ከማረሚያ ቤት መጥቼ መንሱርን በተመለከተ መንሱር የዋስትና መብቱ ከተረጋገጠ በኋላ በ800 ሺህ ብር ከእስራት ተፈቶ በውጭ ሆኖ ጉዳዩ እንዲከታተል ፍርድ ቤቱ ከመወሰኑ ጋር ተያይዞ መንሱር ወዲያውኑ ከመውጣት የሚፈታበትን የዋስትና ብር ወደ ማሰባሰብ እንደገባ ዜናዎች እንግዲህ ተሰረጫጭተዋል። ደግሞ በሶሻል ሚዲያ የምናያቸውን ነገሮች ሁሉ አምነን እንደሚታረድ በግ ለምንነዳ አንዳንድ ሞኝና ተላላ ለሆንን ሰዎች ይህ ትልቅ ማስተማሪያ ይሆናል ብዬ ስላሰብኩ ነው ይህንን ሐሳብ ለመናገር የደፈርኩ። በእርግጥ በአንድ ሰው ህይወት ላይ ማግኘትና ማጣት ልክ በሰማይ ላይ ፀሐይና ጨረቃ ተፈራርቀው እንደሚወጡ፣ ብርሃንና ጨለማ እንደሚከታተሉ፣ ክረምትና በጋ ከኋላና ከፊት እንደሚቀዳደሙ ማግኘትና ማጣትም በሰው ልጅ ህይወት ላይ እንዲሁ ሊፈራረቁ የሚችሉ እውነታዎች እንደሆኑ ባላጣም፣ ነገር ግን እዚህ ሶሻል ሚዲያ ላይ አንዳንድ ሰዎች ከሚገነቡት የግል ገጽታቸው የተነሳ ብዙ ሰዎች እነሱን በማመን እነሱ የሚያደርጉትን ነገር ለማድረግ ከፊት እነሱን በማስቀደም ከኋላቸው እንደ ምሳሌ ሲከተሏቸውና ሲነዱላቸው ስለምመለከት ምንም እንኳን በሶሻል ሚዲያ ላይ የምታዩት የሚያብረቀርቅና የሚያብለጨልጭ ህይወት ከኋላ ግን ያለው እውነታ ሌላ ሊሆን ስለሚችል ነገሮችን በጥንቃቄ እንድትከተሉ ያያችሁትን ሁሉ እንዳታምኑ ነው ይህንን ቪዲዮ የምሰራላችሁ። እንደምታውቁት መንሱር ጀማል ራሱን በሚሊዮነር ደረጃ ያስቀመጠ ባለሀብት ነኝ የሚል ትንንሽ ገንዘቦችን በመስጠት ትልልቅ ገጽታን ለራሱ የፈጠረ የተለያዩ ሚዲያዎች እንኳን እሱ የፈጠረውን ገጽታ በማመን ልክ እንደ ባለሀብትና እንደ ስራ ሰው ጋብዘውት እሱን ሲጠይቁና ለህዝቡ ምሳሌ ይሆናል ብለው በየሚዲያቸው ሲያቀርቡት እንመለከታለን። እሱ ከፈጠረው የግል ገጽታው የተነሳ ወደ 3 ሚሊዮን የሚያክሉ የሶሻል ሚዲያ ተከታዮችን እንዳፈራ ያንንም ሁሉ ህዝብ ደግሞ እሱ ሊያሳየው የፈለገውን ነገር በማሳየት እንደተሳካለት እንመለከታለን። አሁንም የምንከተላቸው እንደ መንሱር ጀማል የመታሰር እድል ያልገጠማቸው ቢፋቁ ግን እውነታቸውና እያሳዩን ያለው ነገር በተቃራኒ የሚቆምባቸው ሰዎች ብዙዎች ናቸውና ሶሻል ሚዲያ ላይ የምትከተሏቸውን መንፈሳዊም ሆነ ዓለማዊ ኮንቴንት የሚሰሩትን እያንዳንዱን ሰዎች በጥንቃቄ እንድትከተሉና በሁሉ ነገር እንዳትነዱላቸው ነው ይህንን ቪዲዮ መስራት ያስፈለገኝ። የሚያስቀና ትዳራቸውን፣ ጨዋታቸውና ሰርፕራይዞቻቸውን በተለያዩ ቪዲዮዎቻቸው የሚያሳዩን ባለ ትዳሮች ከጀርባ ሌላ የሆኑ ይችላሉና
ትዳራችሁን በእነሱ ትዳር መነጽር እንዳትመዝኑ። የሚያሳዩት የቅንጦት ህይወት ምኞታቸው እንጂ ከካሜራ ጀርባ የማይኖሩት ህይወታቸው እንደሆነ ብንደርስባቸው የማንከተላቸውም ሌሎች ብዙዎች ስለሚኖሩ ቅንጦታቸውን እያያችሁ የራሳችሁን ህይወት እንዳታማሩ። ከፍታቸውን እያሳያችሁ ከዝቅታ መነሳት እስካትችሉ ድረስ እነሱ ጋማ አንደርስም በሚል ተስፋ መቁረጥ እንዳይሸብቧችሁ። እውነታቸውና በካሜራ ቀርጸው የሚያሳዩን ነገር ለየቅል ሊሆን ስለሚችል ነገሮችን በጥንቃቄ እንድትከተሉ ነው። ለብዙ ሰዎች እንደሚረዳ አቅም እንዳለው ብዙ ገንዘብ እንደሚያንቀሳቅስ ብዙ ድርጅቶች በስሩ እንደሚያስተዳድር ሲነግረን የቆየው መንሱር ጀማል እንግዲህ የሚፈታበትን ገንዘብ መዥረጥ አድርጎ ከማውጣት ታውጋ ሲጋጠም ከሰዎች አሰባስቦ እንደተፈታ ስታዩ ሲለን የነበረው ነገር እውነት ነው ወይ ብላችሁ ጥያቄ ማሳደራችሁ አይቀርም። ቀርጸው ከሚያሳዩን የውሸት ብልጭልጭ እየተፍጨረጨረች ያለች የራሳችን ትንሽ ነገር ትበልጣለችና የራሳችሁን እውነት ጠበቅ አድርጋችሁ በሶሻል ሚዲያ የምታዩት ነገር እውነታና ውሸቱን እስክታረጋግጡ ድረስ እንደሚታረድ በግ ባለመነዳት ራሳችሁን ከሐሰተኛ የሶሻል ሚዲያ ተጽዕኖ ፈጣሪዎች ጠብቁ ለማለት ነው። ይመቻችሁ። መንሱር ጀማል ከሰከሳቸው ሳክሶች መካከል ሜቢ 2 ሰው ወይም 3 ሰው ብቻ የሚያውቀውን ሳክስ ልንገራችሁ። ሜቢ እነሱም ረስተውት ሊሆን ይችላል፣ እሱ ራሱ ረስቶት ሊሆን ይችላል። ኢንዶኔዥያ ሄዷል። በዚህ እርግጥ ነው ኢንዶኔዥያ ሆኖ ወደ ኢትዮጵያ ያሉ ጓደኞቹ ይደውላል። ምን ቢላቸው ጥሩ ነው? የኢንዶኔዥያው ንጉሥ ልጃቸውን ድረውልኝ እንዴት ያለ ኑሮ መሰላችሁ የምኖረው አላቸው። ሌላ ቀን ይሄንን ረስቶት ማለት ነው። ይሄ ማለቱ ረስቶት የሆነች ሼባ ኢንዶኔዥያዊ እንትን ብሏታልና ብር አላት ለዚህ ነው እና ብር ስለምናምን አዲስ አግብቼ ነው ምናምን ብሎ ይሄንን ነገራቸው። ያን ጊዜ የሙስሊም ልብሶችን ምናምን ከኢንዶኔዥያ ወደ ኢትዮጵያ ይልክ ነበር። ቆይቶ ግን መንሱር ጀማል ጎዳና ላይ ወጣ። ይህን ታምኑኛላችሁ? ጎዳና ላይ ወጥቶ ኢትዮጵያ ያሉ ጓደኞቹን ማለት ነው አባረረችኝ። ሴትዮዋ ሼዋ ሴትዮ አባረረችኝ። ጎዳና ላይ እውነቱን ነው ባይዜ ጎዳና ላይ ወጥቶ ነበር። አባረረችኝ፣ ብር ላኩልኝ ተብሎ ከኢትዮጵያ ቀጥታ ወደ ኢንዶኔዥያ ብር መላክ ስለማይቻል ወደ ድርሃም ተቀይሮ ከድርሃም ወደ ኢንዶኔዥያ ተልኮለታል። ትረሳዋለህ? ባይዚ ይሄን የረሳ የላከልህ ጓደኛ ያንተ ምርጥ ጓደኛ ነበር። የት እንዳለ አሁን ላይ ባላቀውም ማለት ነው። ፈቃዱ ይባላል ነው። ትረሳዋለህ? መንሱር እንደዚህ አይነት ምርጥ ቀደዳዎች ቀደሃል። ከአሁን ወዲህ እዋሻለሁ ብትል ግን ማለት ነው ይኸውልህ ጭነ ስር ነው ያለው። በጣም ተጠግቼ ጭነ ስር ነው ያለው። ቴክ ኬር